እና እኔ ልናገር የፈለኩት ስለ ሰው ነው። እናንተ ሰፈር ሰው አለ አለ አለ? ቅድም ይሄን ፕሮግራም ርዕሱን ሳወጣ ሐረር ማን ነው ድሬዳዋ ማቀው ልጅ ነበርና በዚህ ርዕስ ልናገር ነው እናንተ ሰፈር ሰው አለ ወይ ስለው ሁለቱ ሙተዋል፣ ሁለቱ ተከራይተው ወጥተዋል። እና ሰው የሚባለው ምን ያሟላ ነው? ሰው ከእንስሳት ይበልጣል የተለመደ ነገር ነው። እኔ ግን አሁን አዲስ ነገር መጨመር ያለ የትኛው ሰው የትኛው አሁን በ50 አመቱ የ2 አመት ህፃን የሚደፍረው ሰው ነው? ይሄ ኢትዮጵያ በእንስሳት ቁጥር ከአፍሪካ አንደኛ ከዓለም 10ኛ ናት አይደል? እነዚህ ተጨምረው ሲቆጠሩ 9ኛ ናት። እና ሰው እንደምታውቁት ዓለምን በጣም የበጠበጠው ሁለት ነገር ነው፣ የአየር ጠባይና የሰው ጠባይ ነው። የሚገርመው ነገር ግን የዓለማችን መሪዎች የራሳቸውን ጠባይ ሳያርሙ ስለ አየር ጠባይ ሲወያዩ ምን ማለት ነው? እና ባለፈው እና ሰው ውድ ፍጥረት ነው፣ ክቡር ፍጥረት ነው። በጥቅሉ ሰው ማለት ነው እንግዲህ እንደየምድቡ ከእንትኑ ይወጣል። እንደምታውቁት እንግዲህ ቅድም ያልኳቸው ሰዎች ናቸው። ሶስቱ መሰረታዊ ፍላጎቶች የሚያስፈልጓቸው ብቻ። አሁን የሰው መሰረታዊ ፍላጎት 3 ነው በሚለውን ያልስማማ የሚገርማቸዋል። ከብቶች ነን እንደኛ ሌላ ተጨማሪ ነገር ያስፈልገው። መጠለያ ለከብቶች ያስፈልጋቸዋል። ቢያንስ የኛ ሀገር ከብቶች በረት አላቸው። የአውሮፓ ደግሞ ፎቅ ሊኖራቸው ይችላል አይታወቅም። መጠለያም ከሆነ ከብቶቹ ሌዘር ለብሰው ነው የሚወለዱት። እኛ ነን ከነሱ ገፈን ሰልባጅ የለበስንባቸው እንጂ ምግብ የሚባለውም እንደውም ባለፈው ጀርመን ሲነግሩኝ ሲሄድ 5 ኮከብ የውሾች ሆቴል አለ አሉኝ። እንዴ እኛ ሀገር እንኳን 5 ኮከብ የሚገባ ሰው ጥቂት ሰዎች ናቸው እዛ የሚገቡት። ጨረቃ ላይ የወጡ ሰዎች አሉ ታውቃላችሁ። ወተናል ብለውናል። እንግዲህ ሳይወጣ አይቀሩም። እኛ ወደ ጨረቃ እንኳን ዞር እንዳንሸና ማስጠንቀቂያ ተሰጥቶን ያደግነው። ለምንድን እና ይሄ ሰው በተፈጥሮ ሰው ያለ ስነ ጽሁፍ መኖር አይችልም፣ ያለ ኪነ ጥበብ መኖር አይችልም። ያለ እንደዚህ የቅድሞች አሁን ዛሬ ቅኔ የተዋጣበት ቀን ጆሮ እየሰማ ነፍስ እየሰማች ነበር። አሁን እዚህ ውስጥ ብዙ መሰረታዊ ፍላጎቱ ያልተሟላለት አለ። ኢትዮጵያ አብዛኛው አልተሟላለት፣ ብዙዎቻችን አልተሟላ። ብሶቱም ቅድም የቅድሞች ግጥሞች ብሶቶች በጠቅላላ ወደፊት ኢኮኖሚያችን ሲያድግ ይቀራሉ በርግጥ። እና ሰው እኔ የሰው አድናቂ ነኝ። ሰው ብዙ ነገር ሊያደንቅ ይችላል። የሰውና የሞት ሁለተኛ የረሳው የሞትም አድናቂ ነኝ። ስንቱን ለፍላፊ አፍ የሚያስይዝ ስንቱን ያለ ቦታው የሚሰነዘር ጡንቻ የሚያሟሽሽ እና ሞት መኖር። አንዳንድ ጊዜ ስለ ሞት ያለን አመለካከት ለነገር ሁለት ነው። እናታችን ስትሞት ሞት ራሱ ሞት፣ ጠላታችን ሲሞት ግን ሁለት ሞት ቢኖር እምንለው አይለያያል ሐሳቡና። ሰው ውድ ፍጥረት ነው። እኔ ለሰው ሞት አነሰው፣ ሰው ማመን ቀብሮ ነው። የሰው ወንዱ የሰው ሆዱ የወፍ ወንዱ የወፉን ወንድ ሴቷ ወፍ ታውቀዋለች። የሰውን ደግሞ እግዚአብሔር ያውቀዋል። እና ሰው ሌሎቹን ፍጥረታት ለማጥናት ገንዘቡን ጊዜውን መድቦ ይደክማል። ራሱን ግን ማን ያጥነው? በጣም የሚያሳዝነኝ አሁን በቀደም አሜሪካ አንድ ሰላይ አምልጦ አምሶታል። ዓለም ታውቃላችሁ። እኔ ወደ ጨረቃ ያላከችው መንኮራኩር ሰውየው ጭንቅላት ላይ መላክ አልቻለችም ማለት ነው። ከባድ ነው ይሄ። እዚህ ውስጥ ያለው ጭንቅላት ዶክተርም ሆኖ ቀዶ ይጠግናል፣ ዱርዬም ሆኖ ቀዶ ይበትናል። ሁለቱንም ማድረግ ይችላል ማለት ነው። ከባድ ነው። ሰው ሲከፋም ቀዶ ይበትናል፣ ሲከፋም ጥሩ ሲሆን ደግሞ ቀዶ ይጠግናልና ይሄ ራሱን የሚያጠናበት ጊዜ አላገኝም። ምን ነው እየተጠና አይደለም ወይ? ሳይኮሎጂስቶች እያጠኑ ነው፣ ብዙ እየተጠና ግን አልተገኘም። አይናችን የአይን ስፔሻሊስት አለ፣ የጆሮ አለ፣ የአፍንጫ አለ፣ ግን ውስጡን ሰውን አላገኝ። ሰው የምንለው ከውስጥ ጭምር ማለት ነው። ነፍስና ስጋ አብረው ሲዋሃዱ ማለት ነው። እና እኔ ይሄ ሰው የሚማርበት የሚያነብበት ጊዜ ያስፈልገዋል። አሁን ብዙ ሰው እንደምታውቁት አንባቢ አይደል። እንኳን ተራው ሰው ጋዜጠኞቻችን ራሱ ስለማያነቡ ነው እንደ ጠንቋይ በግምት የሚወሩ።
አንዳንድ ጊዜ እኔ ሬዲዮ በትርፍ ጊዜ አይደለም ስራዬ ብዬ ነው የምሰማውና በፊት አሁን ግን እኔ ጋዜጠኞች ራሱ ጎረቤት ጠርተው ቡና ፈልተው የሚያወሩ ነው የሚመስለኝ እንጂ እኔ ጥሩ ነገር አያወሩም። የተጻፈ ነገር ይዘው አይገቡም። እዛው ውስጥ ከሚያዩዋቸው ነገሮች ዛሬ መርካቶ ስመጣ እንዲሆነ እዛው የሰማነው ምንም ለውጥ ሐሳብንም የማይለውጥ አመለካከትን የማይለውጥ እና ሰው ጠባዩ ሲከፋ እንደምታውቁት ብዙ ብልሽት ያመጣ። አሁን ዛሬ የሰው ልጅ እንዳይራባ ብዙ ጥረት እየተደረገ ነው በየላቦራቶሪ። አሁን በአሁኑ ሰዓት እዚህኛ እያወራን የተራቀቀ የወሊድ መቆጣጠሪያ ለመስራት እየተፈላሰፉ ነው ሰዎች። ማን እንዳይወለድ ሰው። ምክንያቱም አንድ ሰው ተወለደ ማለት አንድ ቦምብ ተሰራ ማለት ነው። በጎች እንዲባዙ በቆሎ እንኳን በአቅሙ ከ10 ኩንታል ወደ 50 ኩንታል እንዲመረጥ ጥረት እየተደረገ ነው። ሰው ግን መንገድ ላይ ዳቦ ተጥሎ አግኝታችሁ ታውቃላችሁ? ድፎ ዳቦ ተጥሎ ሰው ግን ተጥሎ ታገኛላችሁ? መንገድ ላይ አሁን 100 ብርና አንድ ሕፃን ልጅ ተጥሎ ብታገኙ ማንን ታነሳላችሁ? ማንም ታነሱት? 100 ብሩን ወደ ኪስ ሕፃኑን ለፖሊስ። ለምን? የሰው ዋጋ ወርዷል ማለት ነውና እኔ ይሄን ንግግር ሳዘጋጅ በ18ኛው መቶ ክፍለ ዘመን አንድ የጎንደር ሊቅ ያደረጉት ቅኔ ትዝ አለኝና መጽሐፍ ላይ ያገኘሁት። ሰውየው ምን አሉ? ኦ እግዚኦ ፍጥር ሰብአ እስመ አድግ በቤትከ መልአ። አቤቱ ሰው ፍጠር በቤትህ አህያ ሞልቷል ማለታቸው ነው። እሳቸው ሰው ፍጠር ብለው ነው የጸለዩት። ሌላው የጎንደር ሊቅ ሲጠየቁ አፄ ኃይለ ሥላሴ ጎንደር ሰው አለ ወይ ሲሏቸው እኔና የፋሲል ግንብ ነን የቀረነው አሉ ይባላል። እንግዲህ በየትኛው መለኪያ ነው ማንበብ ሙሉ ሰው ያደርጋል የሚል ፍልስፍና እኔ አያደርግም ባይ ነኝ። ለማድረግ ያቀርበዋል እንጂ ማንበብ ምክንያት አንብበው ያልሞሉ ሰዎች አሉ የምናውቃቸው። እንደውም ከገበሬ ይልቅ አሁን ዓለምን እያጠፋ ያለው አንቧል የሚባል በትክክል የሚበላውን ካልመረጠ የሚበሉትን የመረጡ ሰዎች ፊታቸው ያምራል፣ የሚያነቡትን የመረጡ ደግሞ ንግግራቸው ይጣፍጣል እንደምታውቁት። እና እኔ ስለ ሰው ነው ዛሬ እንድናገር የተፈለገው። ጨርሻለሁ።